ደህና ነሽ? እኔ እንጀሪ ነው እህትልከኝ? አዎ ምን ነው ልትክጂ ነው? ሁሉም ቢናገሩት ሆድ ባዶ ይቀራል አለች እማዬ። እንደዚህ ያለችው ሲጀመር ያንተ ህይወት እንቆቅልሽ ቢሆንባት ነው እንዴ ጄሪ? ምን? ለማንኛውም እህቴ እስከዛሬ በትንሽ በትልቁ ስላበሳጨውሽ በጣም ይቅርታ። እቺን ነገር ተቀበይ። ምንድነው እሱ? ስጦታ ነው። ማ አንተ ለኔ ስጦታ? አዎ ምን ነው? ይሄንንማ ሰርቀን ያመጣው አንተ ሞለጫ። ጄሪ ግን ለምን ስነ ስርዓት አይኖርሽም? ጄሪ ቆይ ምን እያልሽ ነው? ዝም በይ አንቺ። ይሄን ልጅ ማመን ቀብሮ ነው። እሺ አሁን ትቀበይኛለሽ ወይስ? እንዴ አንቺ ልጅ ተቀበዩ እንጂ። እሺ ላንቺ ብዬ እቀበለዋለሁ። ከዛም በኋላ እንግዲህ ጉዱን ማየት ነው። ወይኔ በጣም ነው የሚያምረው። ሰዓቱ ምንም አይልም። ግን ገዝተኸው ነው? አዎ ገዝቼው ነው። ወይ እኔ ደግሞ ሰርቀኸው መስሎኝ እኮ። ኧረ እህቴ እንደዛ አትበይ። ዋው በጣም የሚያምር ሰዓት ነው የሰጠሽ። ላንቺም ገዛልሻለሽ። አያስፈልግም፣ አትግዛላት። ለምን? አታስብ። ሰዓት ማወቅ ስትፈልግ እኔ እነግራታለሁ። አትግዛላት። አዎ ለነገሩ ላንቺም ሰዓት ከመገዛ ሌላ የተሻለ ነገር ብገዛልሽ ነው የሚሻለው። እንዴ ጄሪ ቴንክ ዩ በይው እንጂ። ለማንኛውም አመሰግናለሁ። ምንም አይደል ጄሪ። እንዴ ጄሪ እቀፊው እንጂ። እቀፊው። ይዘን በሰቆት ነገር ለብስ ተነግረናለሽ። ምንም አይደል እህቴ። አይ ቲንክ ልትሸኛት ነው መሰለኝ። በሸኛት ደስ ይለኛል። ያው በቃ አንተም ሸኛት፣ እኔም ደግሞ ወደሚሸኘኝ ጋር ልደውል። አንቺ እንዴ ወንድሜ ደግሞ ምንድነው የምትለኝ? አሁን ተነጋግረን ነገሩን ፈታ ነው አይደል እንዴ? ማክቤል በእናትህ ተረጋጋ። አታያትም እንዴ ሆን ብላ እኔን የሚያናድደኝን ነገር ስታደርግ? እስኪ ልዳናት ነው ትበለኝ ጄሪ። አረ እናንተ ልጆች በጣም ሼም ነው እንዴ። እኔ እኮ አሁን ሰላም ፈጥሮ አሁን መጣላት ሼም ነው ብዬ ነው እንጂ። በቃ ሄዱ። በቃ ማክቤል እኛ እንሂድ። ቻው። አንተ ተምቺውን ከተንከሲስ ቆይ ያሰብካትን ነገር ፈልፍዬ ባልደርስበት እኔ ሞቻታለሁ። ዳፋ በዚህ ሰዓት እኔ እንጂ እኔ ልሸወደኝ? በዛናች እስኪ የት እንደምትከተተኝ እስቲ እናያለን። ቤቲቲ ይሄ ነገር ግን ሊቀርብን ይሻላል። ለምን ነው የሚቀርብን? መጨረሻው ነው ማለት ነው። እሺ ቤቲቲ ተከታተልና ከዛስ በኋላ መጨረሻው እናያለን። ምናልባት ከሆነ ሰው ጋር ምንም ትገናኝ ትችላለች። ቤቲቲ ይኸውልሽ እቺ መርዝ የሆነች ልጅ እኔ እየተከታተላት እንደሆነ አውቃለች። እሺ ታውቃለች። ብቻ እስካሁን እኮ አንዴም ቢሆን አልዞረችም መስሎሽ ነው? እሺ ይኸውልሽ እቺ ጸጋ የምትባል ሰይጣን